ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው? አይደለም፣ ጓደኛ ነው። እዛው ነው፣ አንድ እያዛ ቤት ነው የሚኖሩት። ጌታውና ይመች። ጌታው እረኛ ነው አልተባለም እንዴ? ያው እያዛቸው እዛ ቤቱ ነው፣ እዛው ሚስቱ እዛ ነው ያለች። ኦኬ ቀጥል። እሺ ከዛ እነ የገጠር ልጅ እነ ሹምዬ ጋር ሄደች። መሻውሩ አንድ ቀን ቀረና እዛ አደሩ፣ እዛ ቤት እነሱ ጋር ማለት ነው። ኦኬ እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ። ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። ኦኬ እያወራሁ ያለ ነገር ታለ ደውሉልኝ፣ በሰላም ግቡ ብሎ እንደሸኛቸው ይሄንንም ሰምቻለሁ። ኦኬ ተቀባዩስ ከነ ይመች የሚቀበለው ማን ነው? ከነ ይመች የሚቀበለውማ ለእነ ተክላይ ነው የሚያስተላልፈው። ኦኬ ጌታሁን የሚባለው አይደለም፣ ይመች ነው እንጂ። ይመች ለእነ ተክላይ ነው የሚያስተላልፈው። አይዋ ኦኬ አንተን የት እስከምደርስ ድረስ አውርታለች? እኔ ሳቢያ አውርተን ከዛ አዳራቸውን ተጭነው ሌሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው። ኦኬ የቀረቡት ወደ ድንበር የቀረቡት አርብ ሌሊት አካባቢ ነው። ፈጅር ላይ ደውዬላት አወራን። እንደተጠጉ በመኪና እንደወረዱ አወራን፣ ጨረስን። ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አረገችልኝ፣ ደወሉ። ኦኬ እና ጸሎት አድርግልኝ፣ ዞሮ ጸሎት አድርግልኝ እንጂ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ እማትሄጂው የማትሆኝ ከሆነ አደራ ተመለሽ ብዬ ስላት እንዲያመምህ እንዲህ እዚህ ድረስ መጥቼ ስትለኝ፣ ከዛ ሻሃኑ አዘጋ። ሹምዬ ጋር ደወልኩ፣ ገጠር ሊጋ ኦኬ ደወልሁና እሱ የማትችል ተሆነ ይችልኝ ትመለስ፣ የትም ኋላ እንዳትቀር አልኩት። እንዳልኩት አይርዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ እሱም። ኦኬ ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብም በደንብ ያው እንዳትበይ፣ ውሃም በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ፣ ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ እንደዚሁ ሲደውሉ አሉ፣ ስልካቸው ያው እነሱም ሸበካይ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል፣ ስልካቸው ይጠራል፣ አያነሱም? ይጠራል፣ አይነሳም። ሸበካው ነው ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታሁንም ደውሎለታል፣ ያነሳውም አይሰማም። ጌታሁንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ። ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ቀጥልሽ። ይጠራል፣ እየቆየ ነው የሚጠራው። ደግሞ ሲያነሳውም ምንም የለም የሚቆጠር፣ ዝም ብሎ ደቂቃ ይቆጠራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ ቆይ ሚውት አድርጉ ሌሎቻችሁ። ቀጥል። ልጨርስልህ፣ አስጨርሰኝ። መጀመሪያ ሰው አስጨርሰው ነው ደግሞ ለፍርድ መሮጥ። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ፣ ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ ከዛ ለጌታሁን ሲነግረው፣ ጌታሁን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ፣ እኔ ድንገት ሲመጡ ራሱ ደንግጬ ምንድን ነው ምናምን ትል እንደዚህ ተፈጥሯል አሉ። ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? ሌሊት ላይ ፎስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይሽ ታስታወስህ፣ ገና ወዲህ ሆኖ የእግር መንገድ ታይጀምሩ ፎስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ። ላላላ ተወዲህ ነው እንጂ የምነግርህ፣ ገና እኮ ወደዛ ልመጣልህ ነው። ለአንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ
መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ ተዛ ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሁድ ዕለት ወደ ማታ ነው እንግዲህ ሞተኝ ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተኝ ሲባል እነሱም ያው ያንኛውም የጌታሁንም ያው ጓደኛዬ ነው፣ ወንድሙም ጓደኛዬ ነው። የአገር ልጅ ያለ ሞተኝ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለ ገብቷል። ኦኬ ሞተኝ ሲሉህ አንተ ሞተኝ ሲሉህ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለኝ ትክክለኛ ማለት ነው። እንዴት አንተ ሞተኝ ስልህ የልጅህን እናት ያክል ነገር ሞተኝ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም ሀዘን ላይ ብትሆን በምን ነው ሀዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋት ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? እኔ የማያመንኩት አንደኛ ጓደኛዬ ነው፣ ያንኛው አብሮ ያሉት አንደኛ የአገር ልጅ ነው ገብቶሃል። በአይናቸው የቀበሯት ነው። እንደዛ ነው። የአገር ልጅ ማለት ማንኛውም ይሄ ገጠሩ የሀገራችን ልጅ ነው። ይህንኛው የጌታሁንም ወንድም የሀገር ላይ አንድ ሰፈር ነው። ኦኬ ጌታሁን ማለት የት አካባቢ ነው? ጌታሁን ያለው አገሩ የት ነው? የለን ነው። የለን የት አካባቢ? አረብ ልጅ ይባላል። ታወቀው። ወረዳው ማን ነው? ኮት ነው ወረዳው። ኦኬ እሺ ቀጥል። ከዛ ያን ሰዓትም ደግሞ ሞተኝ ተብሏል። ስልካቸውም ቢደወልም ያው ያን ጊዜም አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ታልሰራ ሞተኝ ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወደ አይ ነው እንረዳሃለን። ቀጥል እና እንደዛ ሆኖ ቀስ ቀስ እያለ ስልክ እነሱ አላየንም የሚባል ነገር መጣ። አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተክላይም ተናግሯል። ቃል በቃል እንቀርጻለን ብሎ እንቀርጻለን አለ። በዛ ሰሞን ነው በሞተች 2 ቀን 3 ቀን ነው እንደዛ ያለው? አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከእናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎ አለ እሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? ይሄን አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮ እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳም እሺ እያወራሁ እኮ ነው። ያው ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራህ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ሲባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ዱንያ ባልየውን አይደለ? ቪዲዮ ክፈት ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በል። ይኸውልህ ክፈት ቪዲዮ ክፈት። ስማ ቪዲዮ ክፈት። የሸዋ ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ተረጋጉ። አሁን ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደል? አንድ ጊዜ ማን ያመጣው? ባልየው መሆኑ በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። ተረጋጉ። አንድ ጊዜ እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽኑ እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባባ ሆኖ ለማረጋገጥ ነው። ሄሎ ዋርኒንግ አለ ወገን። ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አጥፋው። የሸዋ ስጠይቅ ቀስ ብለህ ጠይቀው። እሺ በማርያም በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የእነሱ ሀዘንና የእኛ ሀዘን ይለያያል።
ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ታየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቶሃል? እስከሚጨረስ ከሆን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳ። ተረጋግተህ ከእኛ በታች ከእኛ በላይ እኛ ከአንተ በታች ሰያዩ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ሲጀመር ተጀምሮ እስከሚጨረስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ሲፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል እንግዲህ ያው አባትየው እንደዛ አሉ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እንትን እንዳይ እኔ ራሴ ልሄድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ትሄዱ እኔ ነኝ የሚሄደው አልኩ። ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ትሆናለህ ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ። እንግዲህ የእናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። አሁንም የቪዲዮ ነገር ደግሞ ሲጠራ እንደገና ያውበችም በጣም ትናደዳለህ። ሰው ያፈገፍግብህ እሺ እንቀምጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ እንትን አሉን፣ አስገዘቱን ሁለታችንንም። አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ከዛኛ አርፈው ተቀመጡ። በቃ ቁጭ አለን። ብዙ ነገር ይባላል። እያረሩ ነው የሚተቀመጡት፣ ምክንያቱም ያ ነገር ስላለ ከኋላ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ወንድምየዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮን ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ። ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው፣ ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር ሄደናል። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጧት ብለናል እኛ ማለት ነው። የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚው እዛ የሚተዋወቁ በሰው ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። አላማጣ ተክላይን የሚያውቁት ሰዎች አሉ። በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ ድንበር ያሉት ስግዶቹ እነሱ ናቸው ተክላይን ያገናኙ። ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት።
አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። 6ኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው። በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓ ሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካቸው አልሰራ ይላሉ። እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የእሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሀና አባት ምንድን ነው ያለው ይመች ስለ ተክሌና ስለ እሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። ምንድን ነው ያለው? መወለድ ቋንቋ ነው፣ ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላውቀውም ነበር ያለ። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱኒያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጥያቄ እንዳይደራረብበት ትጠይቀዋል። እኔ ልጨርስና ትጠይቀዋል። አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ከአሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሜ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው። ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከ1 ሰዓት በፊት በጣም በረዥም ሰዓት አውርተናል። እኔ እና እሱ መረጃ ካለ ና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎዱ ይሁን አላውቅም። መረጃ የሚሰጡት ሶሻል ሚዲያ የሚወጣ አይደለም። አሁን አጠናቆ ከሆነ ይምጣዙ። ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት፣ አሁን ገብቶ ከሆነ ናበሉት። ስለዚህ ዱኒያ ቀጥል። ባልየው ምን መሰለ አንተ የምጠረጥረው ምክንያቱም ከ10 ዓመት በላይ ደላሎቹ 2 ደላሎች ከሰሩ አንዱ የእኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮ እኛ አላገኝንም። ምክንያቱ ትክክል ነው። ኦኬ። ስለዚህ እኛ አሁን አንተን ምንም የምናሳቅቀው ጉዳይ የለም። ምንድነው ግን እንደ ባል ወጥተህ ለምንድነው ከኛ ጋር የማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ፣ እኔም ቅድም ቆጣ ስላልኩ። ምክንያቱም ሁለተኛ ሀዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደኋላ ይላል። ይሄ ሁሉ የቆሞላት ሰው እናንተ ከሌላችሁ ወደኋላ ይንሸራተታል። ገባህ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለእሷ ፋይት ያደርጋል። ገባህ?
ገንዘብም ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ ገብቷል በእሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው ከለቀቁ ለቀቁ፣ ካለቀቁ ግን ቅድም አሁን ጌታሁን ያልከውን የምታውቀው ከሆነ የእሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም እሱም ተገዶ ሊሆን ይችላል እንደዚህ አይነት ነገር ያወራው አላውቅም። በእርግጥ ልጨርስና ታወራለህ። የገጠር ልጨርስ። ይቅርታ ወንድሜ የገጠር ልጅ እና አንተ ሳሸለች በሰውም ቢሆን በሰው አካውንትም ቢሆን በጓደኞችም ቢሆን እየገባህ ቀን በቀን መረጃ መስጠት አለብህ ወንድሜ። ባልየው ችግር የለም ገብቶሃል አይደለ? ያለህበትን ሀዘን እንረዳለን። ገባ? የሰው ሀገር ነው ያለው፣ በረሃ ነው ያለው። አይነው ግን በቃ አንዴ የሆነው ነገር ሆኖብሃልና ጠንክረህ እስከ መጨረሻው መፋየት አለብህ። ገባ? ይሄን ነገር ልልህ ነው የምፈልገው። ከዛ ውጭ ግን በውስጥ አሁን ይሄኛ እኔ ፎሎ መልሼልሃለሁ። ሌላ በውስጥ የምጠይቅህ ነገር ስላለ እዚህ ላይ ደግሞ አንድ ነገር አሁን ያስታወስኩት ነገር አለ። እሺ ያን ጊዜ ቅዳሜ ለሰረፋ ላይ እንደደወልኩ ሚስኮል አድርጋልኝ እንደደወለው ኦኬ፣ ልቤን ጭንቅ እያለኝ ነው። እንዴት ነው ይሄ ነገር? እንዲሁ ልሞት ነው መሰለኝ፣ ጸሎት አድርግልኝ፣ ልቤ እየፈራብኝ ነው አለችኝ ስትለኝ፣ ያው ተመለሽ ምናምን ያልኩትም በዛ ምክንያት ነበረ መጀመሪያ። ኦኬ ከዛ እንደገና ያው ያን ምንም አትሆን እርቧት ነው ምናምን አለኝ። ያው ከዛ ወዲህ ያለው እንደዛ ነው። ይሄን ብቻ የረሳሁት። ማን ነው እርቧት ነው ያለ? የሹምዬ ነው እርቧት ነው። ትናንትና ነው የበሉት ምግብ፣ ያው አልበሉም ነበርና። ሹምዬ ማለት ይሄ የገጠር ልጅ? አዎ ኦኬ። አንተ እዛ አካባቢያቸው አንድ አካባቢ ነው የምንሰራበት? ነው ኢትዮጵያ ነው? ኖ ኢትዮጵያም አንድ አካባቢ ነው። የይመችም የገጠር ልጅም የአንተም የሀና የይመች ራሳ ነው። የይመች ራሳ ነው። እሺ የእናንተና የገጠር ልጅስ? የእኛ አንድ ነው፣ እዛው አንድ ሰፈር ነው። ወረዳው ማን ነው የእናንተ? ወረዳው አንድ ነው። የይመችም የኛም ያው ቆስ ነው። ኦኬ የቀበሌውን ልትነግረኝ ትችላለህ? ይሄ እስከ ጥግ ስለምን ነው እኛ አንተናይ ሳይሆን መውሰድ ያለብን እርምጃዎች ስላሉ ነው። ገባ? እንዳፋ ራሳ ነው ብለዋል። ሰፊ በረስ ነው ነው እንግዲህ የይመችን ሳይሆን የጌታሁን እና የለን። ኦኬ ይሄም የገጠር ልጅ እዛው ነው፣ አንድ ላይ ነው ሁላችንም ሲጀመር። ኦኬ እናመሰግናለን። የገጠር ልጅ ቀጥላ። እኔ በመናገር ያው ብዙ ሰው አላመነኝም። ገባህ አይደለ? የሆነ የደበቅኩት ነገር ያለ ነው ይመስሉ። ለእሱ እኮ በምን መሰለህ አንተ አሁን እንደ አንድ ወንድ ልጅ ስታስበው ወይ ደግሞ አንድ እህት ልጅ እንደ እህት እንዳለው ስታስብ ያን ነገር ወጥተህ ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ የፈጠረብኝ ማለት ነው እኮ። ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮን የሰራ ነው ደግሞ አደን ነው፣ ሁላችንም ጓደኞች የተነጋግረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮን የሰራ ነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ፣ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበረ ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? ይህን ለመሞት የሚያደርሳት የሸዋው አንድ ጊዜ እኔ ጠይቀው፣ በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ምን ጠይቅ ፈልጌ ነበረ፣ ለመግባት እድሉን ስላላገኘ ሆነው ገመድ ከእናንተ ፊት ከስባ ከወጣች ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። እዛው ላይ ነው ሄደናል እኮ እኛ በዛ እኮ ሌላ የለም። ሌላ አሁን ሌላ ድንበር ወይም የሆነ ሸፍት ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደለ? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትታት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድን ነው መርከዝ እኮ አለ።
የምን መርከዝ ነው ያለው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው? እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ። እየሰማኝ ነው። ዛሬ 2 ዓመት በዛ ነው የሄድኩት እኮ መጠየቅ ትችላለህ። ጓደኞቼን መጠየቅ ትችላላችሁ። ብራዘር በገመድ የሚወጣበትን ቦታ ሄደ። የሆነች አግድመት መንገድ ያለች አይደለ? አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች። ያችን ወጣት መንደሩን ነው የምታገኘው አይደለ? እኮ ወንድሜ የዛሬ 2 ዓመት እኮ ሄደንበታል። እኛ እየሰማኝ ነፍጠኛው ቆይ አንዴ ሚዩት አድርግልኝ። በቃ ካላመናችሁኝ የገጠር ልጅ አንዴ እየሰማኝ ነው። እየሰማሁ ነው ግን ይቅርታ። ቆይ ያን ሃይማኖት ምንድን ነው ንገረኝ። ሃይማኖት ምንድን ነው አንተ? እኔ ኦርቶዶክስ ነኝ። በቃ ኦርቶዶክስ ከሆንክ አንድ ሰው መጽሐፍ ቅዱስ ይዞ በዛ ከማለልህ ታምናለህ አታምንም? ኖ በአይኔ ካላየሁ አላምንም። ስለማል አላምንም። በአይኔ የማየው ነገሮች ኦርቶዶክስ አይደለህም ማለት ነው። ኔቨር ኤቨር። ይሄን ሳይሆን አሁን እሱ እንደሱ አይነት ክርክር ልከራከር አይደለም። የገጠር ልጅ አንድ ጥያቄ አለ። ነገርኩህ። ይመች ምን ነው? ቆይ ቀስ በል በጠራ እንጠየቅ ወንድሜ። እኔ አንተን ማሸማቀቅም አልፈልግም። እንደፈለክ መሆን ይችላል። እኔ ምንም በማላውቀው ነገር እኮ ተጠያቂ እየሆንኩ ነው እኮ። እኔም እኮ እንደሷ እኮ ተጓዥ እኮ ነኝ እኮ። እኛ አሁን አንተን እኮ የምንጠይቅህ ቪዲዮ መፖሰት ብቻ ነው እንጂ ገደልካት ወይ አገድካት አላ እኮ። ለቪዲዮ ደግሞ ማለት ነው ለቪዲዮ ደግሞ ለምንድን ነው ብለው ለምንድን ነው ያልሰራው እስካሁን ድረስ? ይሄን ሁሉ ቪዲዮ ሲሰራ ለምን ለሷ አንድ ቪዲዮ አይሰራም? አንድ ቪዲዮ እንኳን መስራት አቅቶት ነው እንዴ ብለው ቤተሰቦቿ የራሳቸው ቤተሰቦች ለእኔ ቤተሰቦች ሲነግሯቸው ነው የእኔ ቤተሰቦች ደግሞ ለእኔ ነገሩኝ ማለት ነው። እዚህ ጋር አሪፍ ነህ። ማነው እንደዛ ያለ? ትናንትና ማንም አላለኝም አላልክም? እሺ ይኸውልህ እንደዛ ብለው ሲወቅሱ አንተ ማለት ነበረ ሙሉ መረጃ ስለሌለኝ ነው አልፈናል የመጣ ነው ብለህ እንትን ማለት ነበረ እኮ። የሰማሁትን ለህዝብ ማሳወቅ ጥፋት ነው እንዲህ ንገረኝ እስኪ። ጥፋት አይደለም እኮ። ታዲያ እኔ ምን አደረኩና የገጠር ልጁ ጥፋት አይደለም ግን አይደለም እኮ። እኔ ምን አደረኩ ነው? አይደለም ምን አደረኩ? ይኸው ሁላችሁም አታውሩ። አንደኛችሁ ሰዎች አንጨርስ እኮ ዝብርቅርቅ እያልን ነው ሳንጨራረስ ተራ በተራ ሳናወራ